እስራኤልም ዮሴፍን ከልጆቹ ሁሉ ይልቅ ይወደው ስለነበረ እርሱ በሽምግልናው የወለደው በመሆኑ በብዙ ኅብር ያጌጠችም ቀሚስ አደረገለት። ወንድሞቹም አባታቸው ከልጆቹ ሁሉ ይልቅ እንዲወደው ባዩ ጊዜ እጅግም ስለጠሉት በሰላም ይናገሩትም ዘንድ ፈጽመው አልወደዱም ነበር። አንድ ቀን ዮሴፍ ሕልምን አይቶ ለወንድሞቹ ያየውን ሁሉ ቢነግራቸው እነርሱም ግን እንደገና ከበፊቱ ይልቅ በብዙም ጠሉት። እርሱም አላቸው፣ እኔ ያለምሁትን ሕልም ስሙ። እነሆ እኛ በእርሻ መካከል ነዶ ስናስርም ነበርና፣ እነሆም የእኔ ነዶ ከነዶዎች መካከል ቀጥ ብላም ቆመች። የእናንተ ነዶ ግን በዙሪያ ከበው እነሆ ለእኔ ነዶ ሰገዱ ብሎ ለወንድሞቹ ቢነግራቸው፣ ወንድሞቹም ተናደው በእኛ ላይ ልትነግሥብን ይሆን ወይስ ልትገዛን ይሆንን ብለው ጠይቀውት እንደገናም ስለ ሕልሙና ስለ ነገሩ ይልቁን አብልጠው ጠሉት። ዮሴፍም እንደገና ደግሞ ሌላ ሕልምን አለመ። ለወንድሞቹም መጥቶም ነገራቸው፣ እንዲህም አለ፣ እነሆ ደግሞ ሌላ ሕልምም አለሙ። እነሆ ፀሐይና ጨረቃ 11 ከዋክብትም ሲሰግዱልኝም አየሁ ብሎ ለአባቱና ለወንድሞቹም ነገራቸው። አሁን ግን አባቱም ዝም ሊለው አልወደደምና ገሰጸው፣ እንዲህም አለው፣ ይህ ያለምኸው ሕልም ምንድን ነው? በውኑ እኔና እናትህ ወንድሞችህም መጥተን በምድር ላይ እንሰግድልህ ይሆንን ብሎ ተናገረው። በእርሱ ፍላጎት ሳይሆን በእግዚአብሔር ዘላለማዊ አጀንዳ ሕልምን ያየው ዮሴፍ ላይ ወንድሞቹ እጅጉን ቀኑበት። ነገር ግን አባቱ ያየው ነገር ከባድ ቢሆንም በቀላሉ ስላልተመለከተው ነገሩን ይጠብቀውም ነበር። ወንድሞቹ በሴኬም የአባታቸውን በጎች ይጠብቁ ዘንድ ሄደው ስለነበረ እስራኤልም ዮሴፍን ጠርቶ ወንድሞችህ በሴኬም በጎችን የሚጠብቁ አይደለምን? ወደ እነርሱ እልክ ዘንድ ናም አለው። እርሱም እነሆኝ አለው። እስራኤልም ሄደህ ወንድሞችህና በጎቹ ደህና እንደሆኑ እይ፣ ወሬያቸውንም አምጣልኝ ብሎ ከኬብሮን ቆላ ወደ ሴኬም ወደምትባል አካባቢም ላከው። እነሆም ዮሴፍ እነርሱን በመፈለግ እጅግም ደክሞ በምድረ በዳ ሲቅበዘበዝ ሳለ አንድ ሰውም አገኘው። ሰውየውም ምንን ትፈልጋለህም ብሎ ቢጠይቀው እርሱም ወንድሞቼን እፈልጋለሁ፣ በጎቹም የሚጠብቁበት ወዴት እንደሆነ እባክህ ታውቅ እንደሆነ ንገረኝ ብሎ ቢጠይቀው ሰውየውም ቀበል አድርጎ ከዚህ ተነስተዋል፣ ዶታይን ወደምትባል አካባቢ እንሂድ ሲሉም ሰምቻቸዋለሁ ብሎ ቢነግረው ዮሴፍም ወንድሞቹ ሄዱ ወደ ተባሉበት ስፍራ ተከትሎም ሄደ። እንደ ተናገረውም በዶታይን ምድር አገኛቸው። ወንድሞቹም በሩቅ እየመጣ ሳለ ተመልክተው ወደ እነርሱ ገና ሳይቀርብ ይገድሉት ዘንድ በእርሱ ላይም ተማከሩ። አንዱም ለአንዱም እንዲህም አለው፣ ያ ባለ ሕልም ይኸው መጣ። አሁንም ኑ እንግደለውና በአንድ ጉድጓድ ውስጥ እንጣለው። ለአባታችንም ሄደን ክፉ አውሬ አግኝቶት በላው እንላለን። እስቲ ከሕልሞቹ የሚሆነውንና የሚፈጸመውን እናያለን ብለው ሲነጋገሩ ሮቤል የተባለው ወንድማቸው ይህንን ስለሰማ ከእጃቸው ሊያድነው ፈልጎ እንዲህም አለ፣ ግድ የላችሁም፣ ሕይወቱን አታጥፉ፣ ደምም አታፍስሱ። በዚህች ምድረ በዳ ባለችው ጉድጓድ ውስጥ ጣሉት፣ ነገር ግን እጃችሁን አትጣሉበትም አላቸው።
እንዲህም ማለቱ ከእጃቸው ሊያድነውና ወደ አባቱ ሊመልሰው አስቦ ስለነበረ ምክሩንም ተቀብለው ዮሴፍም ወደ ወንድሞቹ በቀረበ ጊዜ የለበሳትን በብዙ ኅብር ያጌጠችውን አባቱ የገዛለትን ቀሚሱን ገፈውና ወስደው ወደ ጉድጓድም ጣሉት። ጉድጓድም ውሃ የሌለበት ስለነበረ በደረቅ ምድር ወደቀ። እንጀራም ሊበሉ በተቀመጡ ጊዜ ዓይናቸውን አንስተው ሲመለከቱ እነሆ የእስማኤላውያን ነገዶች ወደ ግብፅ ለመውረድ ከገለዓድም መጡ። ግመሎቻቸውን ሽቱና በለሳም ከርቤም ተጭነውም ነበር። ይሁዳም ወንድሞቹን እንዲህ አላቸው፣ ወንድማችንን ገድለን ደሙን ብንሸሽግ ጥቅማችን ምንድነው ብሎ ጠየቃቸውና ቀጠል በማድረግ ኑ ለእስማኤላውያን እንሽጠው፣ እጃችን ግን በእርሱ ላይ አንጣል፣ ወንድማችን ሥጋችንም ነውና ብሎ ቢላቸው ወንድሞቹም የእርሱን ነገር ሰምተው የምድያምን ነጋዴዎች ሲያልፉም እነርሱም ዮሴፍን አንስተው ከጉድጓድ አወጡት። ለእስማኤላውያንም ዮሴፍን ተራ በሆነች 20 ብር አሳልፈው ሸጡት። ነጋዴዎቹም ዮሴፍን ወደማያውቃትና ፈጽሞ ወዳልተገባችው ምድር በወንድሞቹ ክፉ ቅናትና ጥላቻ ምክንያት ባለ ራእዩ ዮሴፍ ከቤተሰቦቹ ተለይቶ ለባርነት ተሽጦ ወደ ግብፅ ወረደ።